900 ወታደር ብቻ ነው ያላት። ከኔ ማጅ ለጎብኝም ሆነ ለዜጋ ምንም አይነት ነገር ሳያስፈልግ ፍሪ ዋይፋይ ተጠቀማላችሁ። በአብዛኛው እዚህ ሀገር የሚሰሩ ሰራተኞች ከዚች ሀገር ውጪ ነው የሚኖሩት። እዚህ ሀገር ባስም ሆነ ባቡር ምንም አይነት ክፍያ አይጠይቃቸውም። ከ15 ሰው አንድ ሰው ሚሊዮነር ሳይክል ሞክር። የምሬ ነው። ኮሜንት ላይ አሜን በሉ። ይሄ የዚች ሀገር በረከት በሁላችንም ሀገር ላይ ይድረስ። ሰላም እንዴት ናችሁ? በሀብታሞቹ በሚሊዮነሮቹ ሀገር ሉክሰምበርግ ተገናኝተናል። ከኋላ ሳይኑ እንደምታዩት እንግዲህ የሉክሰምበርግ ዋና ከተማ በነገራችን ላይ ራሷ ሉክሰምበርግ ነች። የአውሮፓ ህብረት አባል ትንሿ ግን በጣም ሀያሏ ብዙ ዓለምን የሚያፈዝና ለጉብኝት የረገጧትን የሚኖሩባትን ጉድ ብሎ የሚደነቁበት ምን ነው ይሄ በሀገራችን በሆነ እያሉ የሚመኙበት በርካታ አስገራሚ ነገሮች የሚታዩባት ሉክሰምበርግ ነው የዛሬው ኤፒሶድ ይዟችሁ የመጣው ማለት ነው። ሉክሰምበርግ አንድ አስገራሚ ነገር ላሳያችሁ። የምሬ ነው። ኮሜንት ላይ አሜን በሉ። ይሄ የዚች ሀገር በረከት በሁላችንም ሀገር ላይ ይድረስ። ባለንበት ሁሉ ማለት ሌላ ዓለም ላይ አደጉ በተባሉት እንደ አሜሪካ፣ ቻይና ምናምን ወዘተ ብትዞሩ ይሄ አሁን የምነግራችሁን ነገር አታገኙ። ይሄውም ነፃ ትራንስፖርት ለዜጎቻቸውም ለጎብኛቸውም ይሁን እዚህ ሀገር ባስም ሆነ ባቡር ምንም አይነት ክፍያ አይጠይቃቸውም። ባቡሮቹ በጣም ዘመናዊ የሆኑ ባቡሮች፣ በጣም ዘመናዊ የሆኑ ባሶች፣ ኤሌክትሪክ ባሶች፣ ቅንጡ የሆኑ ትራንስፖርቶች ሁሉም ለጎብኝም ለዜጋም ለሁሉም ነፃ ነው። እንደምታዩት በጣም የሚያማምሩ ባቡሮች ናቸው ያሉት። ሁሉም በነፃ ናቸው። እዚህ በሚኖረኝ ቆይታ ሁሉ እንግዲህ የምጓጓዘው በባቡርና በባሶቻቸው ነው ማለት ነው። የሁሉም ዓለም ዜጎች ሉክሰምበርግ ሲመጡ የሚቀኑበት አንዱ ነገር ነፃ ትራንስፖርት ነው። ምክንያቱም በየሀገሩ እንግዲህ ሀገራችን ኢትዮጵያን ጨምሮ በየሀገሩ በመላው ዓለም ትራንስፖርት ከፍተኛ ወጪ ነው። አንዳንድ ሀገራት ትራንስፖርት ዘርፉን በመደጎም ርካሽ ትራንስፖርት ለማቅረብ ይሞክራሉ። አንዳንድ ሀገራት ደግሞ በጣም ጥረት ያደርጋሉ የሆነ ለማርከስ ሰዎች መኪና እንዲይዙ ምናምን። ግን የዚች ሀገር የተለየ ነው። ሙሉ ፐብሊክ ትራንስፖርቱ በሙሉ ነፃ ነው። እንደምታዩት በጣም ዘመናዊ ሌክዠሪ ባቡሮች ናቸው። በጣም የሚገርሙ ባቡሮች ናቸውና ሙሉ በሙሉ ነፃ ናቸው። ሁሉም ፈታ ብሎ ይጓዛል ይሄዳል ማለት ነው። ስለዚህ እኛም እንሂድ። አይ ቲንክ ስኪኔው ባቡራቸውን አንድ ፌርማታም ቢሆን ሄደን ነፃ ነው። ምንም እንትን የለው። ተከፍቶ ካያችሁ ገብታችሁ መጓዝ ስለሆነ ዝም ብዬ አንድ ፌርማታ ልሂድና ባቡራቸውን ልሞክረው ብዬ ነው። በጣም የሚገርም ነው ደግሞ ወዲያው ነው የሚመጣው። በጣም በፍጥነት ነው የሚመጣው። በቃ ላይክ በየ5 ደቂቃው ምናምን በየ3 ደቂቃው ልዩነት ባቡር ይመጣል። ባስም እንደዛው ቶሎ በፍጥነት ነው የሚመጣው። ኤሌክትሪክ ባሶች ናቸው እነሱም ዘመናዊ ናቸው። ካገኘው እንግዲህ እሱንም ዝም ብዬ ገብቼ አንድ ፌርማታ ሄጅ ሞክረዋል። በጣም የሚገርም ነው። በጣም የትም ዓለም ደግሞ የለም መጀመሪያም የመጨረሻ አይሆንም። ሆፕፉሊ እንግዲህ ሌሎች ሀገራትም ያደርጉታል ብለን እንጠብቃለን። ፐብሊክ ትራንስፖርት እጅግ በጣም ቀላልና ነፃ ነው እዚህ ሀብታሞቹ ሀገር ማለት ነው። ስለዚህ ከመደበኛውም ዜጋ በዘለለ አቅምም ያላቸው ሰዎች ቢሆኑ ብዙ ጊዜ ትሬኑንም ይመርጡታል ማለት ነው። እና በጣም ኢንትረስቲንግ ነው። በጣም ነው ደስ የሚለው። አይ ኔቨር ሲን እንደዚህ አይነት ሀገር አይቻል አቅም። በዛ ላይ በጣም የሚያምሩ ባሶች ይሄንን ይመስላል እንግዲህ ነፃ ትራንስፖርት። በነገራችን ላይ የህዝብ ትራንስፖርት ነፃ የሆነባት በዓለም ብቸኛዋ ሀገር ሉክሰምበርግ ናት። ቅድም እንደነገርኳችሁ ከሱም በላይ በጣም ደስ የሚለው ህዝቦችም ጎብኚዎችም በቀላሉ ባሶቻቸውንም ባቡሮቻቸውንም እንዲጠቀሙ ያደረጉበት ሲስተም ከጎግል ጋር ኢንተግሬትድ የሆነ ሲስተም አለው። ይሄውም ማለት እንግዲህ በአንዳንድ ሀገራት አለ። በተለይ ደግሞ እንደ ሳውዝ ኮሪያ፣ ጃፓን በመሳሰሉ ሀገሮች ይሄንን አይቼዋለሁ። እዚህም አጋጥሞኛል። ይሄውም እንግዲህ እንደምታዩት ከኋላ ያለው ባቡር አለ። እንዲሁም ደግሞ ባሶቻቸውም አሉ። እነሱ በሙሉ ከጎግል ጋር የተገናኙ ወይም ደግሞ መውጫ መግቢያቸውን ሰዓት በሙሉ ጎግል የሚያውቀው በመሆኑ ጎግል ማፕን ተጠቅሞ አንድ ሰው ለምሳሌ ፊት ለፊቴ ካለው ቢልዲንግ ኦር ደግሞ ወደዛ ራቅ ብሎ ካለ ቦታ ላይ ተነስቶ ወደ ሆነ ቦታ በባቡር መሄድ እፈልጋለሁ ብሎ ጉግል ማፕ ላይ ቢሞላ እያንዳንዷ የከተማው ባስና እያንዳንዷ የከተማው ባቡር የቱ ጋር እንደሚደርስ በእያንዳንዱ ደቂቃ የቱ ጋር ሊደርስ እንደሚችል እያንዳንዳቸውን ያውቃቸዋል። ስለዚህ ምንድነው የሚላችሁ ካላችሁበት ቢልዲንግ ቅርብ እስካለው የትሬን ስቴሽን ወይም ባስ ስቶፕ የሚፈጅባችሁ 3 ደቂቃ ነው። ስለዚህ ከዚህ ወጣችሁ 3 ደቂቃ ወቅ ስታደርጉ እዚህ ጋር ትደርሳላችሁ። ከዛ በኋላ የምትመጣው ባቡር ይሄ ቁጥር በምትለው ባቡር ተሳፍራችሁ 3 ስቶፕ ከሄዳችሁ በኋላ ወርዳችሁ ከዛ በኋላ 4 ደቂቃ በእግር ወክ አድርጋችሁ ከዛ ላይ የምትመጣዋን ይሄን ቁጥር ባስ ይዛችሁ በዛ ሄዱ ብሎ እያንዳንዷን ባስ ደግሞ ራሱ ፎሎ እያደረጋችሁ እያንዳንዱን ሂደት ተከትሏችሁ ትወርዳላችሁ ማለት ነው። ይሄ በጣም ሲስተም ሲምፕል የሚያደርግ ነው። እኔ እንግዲህ የተለያየ ሀገር በተለይ አውቶቡሶች ስትጠቀም ይሁን ባቡሮች ስትጠቀም ሰዎች ይጠይቃሉ እንዴት አድርጌ እንዴት ሆኜ ምናምን። ያልተቸገርኩት ጃፓን ነው። ሳውዝ ኮሪያ ደግሞ ጎግል ራሱ አይሰራም። ጎግል ማፕ ራሱ አይሰራም ጭራሽ። እንደገና ደግሞ በጣም የሚያስቀው ነገር በራሳቸው ቋንቋ ነው አፕሊኬሽኑ ያለው ካካኦ
ኮ ምናምን የሚል ስለዚህ በጣም ተሸግሬ ነበር። እዚህ ሀገር ግን ከጉግል ጋር አገናኝቶት እንግሊዘኛ ነው፣ ሲምፕል ነው። ትራንስፖርታቸው ለመላው ዓለም በጣም የሚያስቀና ነው። የሚያስቀናው ነገር ይሄ ቴክኖሎጂ መጠቀማቸው አይደለም። ቴክኖሎጂ ብዙ ሀገርም አለ፣ ግን ይሄን የመሳሰለ የዘነጠ ትሬን እንግዲህ በምን ያህል ፍጥነት እንደሚመጣ ታዘቡት። እቺን ቪዲዮ እንኳን እየቀረጽኩ ስንት ትሬን ወደዛና ወደዚህ እንዳለፈ ማለት ነውና በጣም በፍጥነት ነው የሚመጣው። በጣም ዘመናዊ፣ በጣም የሚያስቀና፣ በዛ ላይ ደግሞ ፎር ፍሪ። ይሄን ይመስላል የትራንስፖርት ሲስተማቸው። የመጀመሪያው በጣም የሚያስደንቀው ነገራቸው ይሄ ነው። ስለዚህ የሉክሰምበርግ የትራንስፖርት በረከት በሁላችንም ሀገር ላይ ይድረስ ማለት ነው።